ሰላም ሰላም፣ እንዴት ናችሁ? ሰሞኑን እንደገና በሌላ ቪዲዮ ተከስቻለሁ። ያው ሀሳብ አለ ማለት ነው። እንደተለመደው ዛሬ በሶስት ነገሮች ላይ ነው ሪያክት ማድረግ የፈለግኩት። የመጀመሪያው ስለ ኢራን እስራኤል አሜሪካ ጦርነት፣ ሁለተኛው አርቲስት ገነት ንጋቱ የምትባለው ዩቲዩበር ስላቀረበችው አንድ እንግዳ፣ ሶስተኛ ደግሞ እዚህ ሰሜን አሜሪካ ካሊፎርኒያ ስለተገዛው ገዳም ሰዎች የሰጡት ያለው አስተያየት፣ ስለሱ ነው። ሶስት ነገር ልናገር ነው የመጣሁት። የመጀመሪያው ሰዎች ብዙ ያልገባኝ ወር ደግሞ ሰዎች እንትን እያሉ ያሉት የአሜሪካን የኢራንና የእስራኤል የነበረው ጦርነት አልተቋጨም። ሲዝፋየር ለሁለት ሳምንት መተኳኮስ ረፍት ነው ያደረጉት። አንተኳኮስም ብለው ነው እንጂ ያንን የመጠበቅ ሁኔታ ዲፔንድስ ኦፍ ሲቹዌሽን ነው። ሲቹዌሽኑ ምን ይላል? መሬት ላይ ያለው እውነት አንደኛው ኃይል የሆነች ነገር ከለኮሰ እንደገና ይቀጥላል። ግን ለዓለም ሰላም ነው። ጦርነቱ እንዳይካሄድ ወይ ደግሞ ኢራን ላይ ይደረግ የነበረውን ነገር ብዙ ሰው ተቃውሟል። ብዙ ሰው አለ ዓለም ነው የተቃውሞ። የተወሰኑ እስራኤልን ወይም ደግሞ በስመ ክርስትና ይደግፉ የነበሩ ሰዎች አሉ። ስንቃወም የነበረው ኢራንን በማገዝ አይደለም። ኢማኑኤል ማክሮን በቀለብታ ሲናገር ነበረ። ማዳመጥ የቻለ ሰው ያዳምጧል። የኢራን ሪጃይም በጣም ወረስ ሪጃይም እንደሆነ ኢራኖችም ያውቃሉ። ብዙ ጊዜ ሰላማዊ ሰልፍ የሚያደርጉት ምናምን በዛ ነው። ሌላውም ዓለም አይቷል። ያንን መቀየር የሚችሉት ግን ኢራናውያን ናቸው። ለኢራናውያን ነው መተው ያለበት። ከእስራኤል ጋር እንደዚህ አይነት ጉዳይ አለ፣ እንደዚህ አይነት ፖሊሲ የሚያራምዱት ምናምን፣ ያ ደግሞ የእስራኤል ጉዳይ ነው። የእስራኤል ጉዳይ ነው፣ የአሜሪካ ጉዳይ አይደለም። እኔ እዚህ አሜሪካ ነው ያንን ነገር ሳነሳ ጉዳዩ የእስራኤል እና እስራኤል እንድትወጣው ከመፈለግ እንጂ ኢራንና እስራኤል ራሳቸው እየተዋጉ ቢሆን ሁለቱም ኢንተረስት ስላላቸው ነው የሚዋጉት። የሚዋጉበት እነሱ ፐርፐዝ አላቸው። አሜሪካ ኢንቮልቭ ስላደረገች ነበር። ትክክል አይደለም። በጣም ብዙ ሰው ትክክል አይደለም ያለው። አንደኛ አሜሪካ ኢንቮልቭ አደረገች፣ ሁለተኛ ደግሞ አገሯን ነው እየመቷት ያሉት። ስለዚህ ሰልፍ ዲፌንስ ማንም ሰው በቦክስ እየተመታ ዝም አይልም፣ መልስ ይመልሳል። በዚህኛው መንገድ ያንን ነገር ማስመለስ እችላለሁ ብሎ ያሰበውን ያደርጋል። ተሳክቶላቸዋል አልተሳካላቸውም ሌላ ጉዳይ ነው። ግን አትሊስት የሲቪሊያንስ የሚጠቀሙበት ነገር እስኪመታ ድረስ የተካሄደው የነዛ ሰዎች ስራ ቢሳካ ነው ብዬ አስባለሁ። ትራምፕም ቀጥሎ አስበው የተነበረው ነገር ባለማድረጉ እግዚአብሔር ይመስገን ማለት በጣም ትልቅ ዲዛስተር ነበር የሚመጣው። እነዛም ያንን ነገር ቢፈጥሩ ዓለም ላይ የሚመጣው ቀውስ በጣም ከባድ ነበረ። እሱ ሲታይ እጅግ በጣም አስፈሪ ነበር። እንኳን ቆመ ዘላቂ ያደርገው ነው የምንለው። ሁለተኛው ገነት ንጋቱ ያቀረበችው አንድ እንግዳ የሆነ ፊልሞች ላይ የማውቀው ይመስለኛል። የሆነ አርቲስት መሰለኝ። እሱ ስለ ወሲብ ምናምን አይነት ነገር ስለ እንትን አወራ መሰለኝ። ብቻ መጥፎ ነገር አወራ መሰለኝ። መጥፎ ነገር ብለው እንትን ፊልም ስለ መስራት ነው፣ የወሲብ ፊልም ስለ መስራት ነው እንትን ያለውና እንደዛ ስራ ብለው ነበር። ሌሎች አፍሪካ ሀገራት ላይ ለነሱ ኢዚ ነው መሰለኝ። እዚህ ብዙ ገንዘብ ከፍለው እንድሰራ ኦፈር አድርገው ነበር። እንዲሁም አንዱ እንትን ሲል የነበረው ፓስተር ነው ምናምን አለ እና በጣም ብዙ ከዛ
ሰፈር ያሉ ሰዎች ተንጫጩ። አባቴ ይህንን ፊልም መስራት እኮ ተራ ነገር ነው። የተመሳሳይ ጾታ ግንኙነት በጣም ተስፋፍቷል ብሎ እኮ የራሳችሁ ፓስተሮች በጣም ብዙ ፓስተሮች ተናግረዋል። አንዳንድ ተቋሞቻችሁን እኮ የሚረዷቸው ያንን ነገር እንድትቀበሉ አይነት እንቅስቃሴ እያደረጉ እንደሆነ የራሳችሁ ሰዎች ተናግረዋል። ከአንድ ቤተክርስቲያን ውስጥ እንግዲህ ኃላፊዎቹን እስከ ማባረር ድረስ የደረሰ ኃይል ይዘዋል። የተመሳሳይ ጾታ ግንኙነትን ፕሮሞት ከሚያደርጉ ሰዎች ጋር እንትን እያሉ ፊልማስ እንድሰራ አንድ የሆነ ፓስተር ኦፈር እያደረገ የነበር ብሎ ስለተናገረ የሆነ ሰው ላይ መጮህ። እናንተ በመጀመሪያ የትኛው ብዙዎቹ ፓስተሮች እኮ የሚታወቁ ናቸው። የትምህርት ደረጃቸው እኛ በጣም በቅርብ የምናውቃቸው እኮ ሰዎች አሉ። የትምህርት ደረጃቸው መንብዛም የማንበብና የመጽሐፍ ክህሎታቸውም ከስድስተኛ ክፍል ተነስተው የቴዎሎጂ ኮሌጅ ብለው ገብተው እኮ የሚያስተምሩ ሰዎች እናውቃለን። እንዴ በዚች ምድር ላይ ኢትዮጵያ እኮ ኖረናል። ሰዎቻችሁን እናውቃቸዋለን። በስርዓት አማርኛ እንኳን መናገርም መጻፍም አይችሉም። ማለት መናገር መጻፍና መረዳት ያስፈልጋል። እንግሊዝኛውን ተዉት፣ አማርኛ መናገር መጻፍና መረዳት ያስፈልጋል። ለማስተማር መጀመሪያ መማር ያስፈልጋል። የማትረዳውን ነገር ማስረዳት አትችልም። እነዚህ አይነት ሰዎች እንዳሉ እናውቃለን እኮ። የተወሰኑት እንዲሁም ለማረም አማርኛ ወደ ለማረም ሞክሬያለሁ እኔ ራሴ። ቴዎሎጂ ከእንደገና ተራ ነገር አይደለም። እኔ ህግ ተምሬያለሁ። ህግ ስንማር የህግ አተረጓጎም የሚባል ትምህርት አለ። ቴዎሎጂም እንደዛው ነው። ህግ የምትማረው ትርጉም ነው። ትልቁ ነገሩ ትርጉም ነው የምትማረው። እንዴት ነው ህግ የሚተረጉመው የሚለው ነው ትልቁ ትምህርት። መጽሐፍ ቅዱስን የምትማረው መጽሐፍ ቅዱስን እንደማንም ሌማን ሸምድደን ትናገረዋለን። ትርጉሙ ነው የምትማረው። መጽሐፍ ቅዱስ እንዴት ነው የሚተረጎመው የሚለው ነው የምትማረው። እሱ ደግሞ በተራ ጭንቅላት የሚያዝ አይደለም። ጭንቅላት ይፈልጋል። በጣም ሰፊ ጭንቅላት ይፈልጋል። ሰፊ እውቀት ይፈልጋል። እንዴ ወንጀለኞችን እግዚአብሔር ይቀርባል? አዎ ይቀርባል። ወንጀለኞችን እንዲያስተምሩ ያደርጋል? አዎ ያደርጋል። ተምረው ነው ግን የሚያስተምሩት። እንዴ ብዙዎቹን እኮ እናውቃለን። እንደዛ አይደሉም። ሆይታና እልህ ነው አሁን በጣም ብዙ ስራ እየሰራ ያለው። መጀመሪያ የነበረው ገንዘብ ነው። በስርዓት እኮ የምናውቀው ነው። በስርዓት ኦፈር እኮ የተደረገበት ነገር ነው። አቤታችን ድረስ እኮ መጥቶ የነበረ ነገር ነው። መጀመሪያ የነበረው ገንዘብ ነው። እኔ በጣም ሕፃን ሆኜ ቤታችን ድረስ ይመጣ ነበር። ልጆች ሆነን እኛንም በብስኩት በምናምን እንደሌለው ሊያስተምሩን ሞክረዋል። እኛ በሰዓቱ ቤተክርስቲያን ምን ስለነበር አልቸወርንም። ይሸወዱ አሉ። በጥቅም የተሸወዱ ሰዎች አሉ። ይህንን ምንም እኮ የሚታወቅ ኢትዮጵያ ውስጥ በጣም የሚታወቅ እኮ ነው። ወርልድ ቪዥን ኢትዮጵያ ምን ይሰራ እንደነበር እናውቃለን። ሌሎችም ተቋማት ምን ይሰሩ እንደነበር እናውቃለን። ወርልድ ቪዥን ፕሮቴስታንት ካልሆንክ ስራ እስከ ማገድ ድረስ የነበረ የኔ ወዳጅ ከስራ አገደውታል፣ ኦርቶዶክስ ስለሆነ። የእርዳታ ተቋሙ ነው ማለት ነው። ስለዚህ የመጣው በእርዳታ ነው፣ ሌላ ምንም አይደለም። የተስፋፋው በገንዘብ ነው፣ በእውቀት አይደለም። አብዛኞቹ አስተማሪዎች በዛ ሰዓት በገንዘብ የተደለሉ ሰዎች፣ የተገዙ ሰዎች ናቸው። ይሄ እኮ የሚካድ አይደለም። እና እነዛ ሰዎች ጥፋት ውስጥ ቢገኙ ከእውቀታቸው በላይ የሆነ ነገር መጥቶ ገጥሟቸው እንትን ቢባሉ ምን ይገርማል? ምን የሚገርመው ነገር አለ? አባቴ ዮሴፍ ንግድ ላይ የሰማራችውን ሰው በድንጋይ የተወገረችው የተመሳሳይ ጾታ ግንኙነት የተገኘው ሰው ግን እሳተ ገሞራ ነው። ሰዶምና ገሞራ የመጣው በእነሱ ነው። ሁለቱም ወንጀል ነው። ሁለቱም ኃጢአት ነው። ቀይና ጥቁር ኃጢአት የለም። ኃጢአት ነው። ስትጮህ ያኔም መጮህ አለብህ። ይሄ ሰው ምናልባት እንትኑን ሰውዬው አውጥቶት ይገላገላል። ጮኸበት
አይ ከሌ እኮ ነው ያለው የድምፅ ማስረጃ ላይ ምሮ እኮ ሊሰጥ ይችላል። ማዕከል ያለውን አጽዳ፣ መጀመሪያ ቆሻሻን አጽዳ። በመጨረሻም እዚህ ሰሜን አሜሪካ ካሊፎርኒያ ስለተገዛው ገዳም ሰዎች አስተያየት የሰጡ ስለ ገንዘቡ እሸቱ መለሰ ባለፈው ገንዘብ እነዚህ አድርጎ ምናምን እያሉ ያወራሉ። ገዳሙን አውቀዋለሁ፣ ሄጃለሁ፣ ሁኔታውን ለመድራት ሞክሬያለሁ። አሁን ኤፕሪል 25 ሁለት ትልልቅ አዳራሾች ተሰርተው ለአገልግሎት ክፍት ይሆናሉ። ባለፈው እንዲሁም አንድ ፕሮግራም ላይ ሄጄ እዛ ምሳ ተጋብዘን ነበረ። በጣም የሚገርም እጅግ በጣም ሰላም የሚሰማበት ቦታ ነው። እጅግ በጣም ወደፊት ተስፋ የማደርግበት ለልጆቻችን ጭንቀታቸውን እዛ የሚያራግፉበት እረፍት የሚያገኙበት የመንፈስ እድሳት የሚያደርጉበት ቦታ ነው። አሜሪካንን የሚያውቃት ወላጅ የሆነ ሰው ያውቃል። በጣም ብዙ ቻሌንጅ አለ አሜሪካን ሀገር፣ ኢትዮጵያ ውስጥ የሌለ በጣም ብዙ ቻሌንጅ አሜሪካን አለ። እጅግ በጣም ብዙ ቻሌንጅ፣ ልጆች የሚውሉበትን ቦታ እስከ ማጣት ድረስ፣ በዛ ምክንያት ያልተገባ ሱስ ውስጥ መግባት፣ የአእምሮ በሽታ፣ ከዛ ለማገገም ቦታ ያስፈልጋቸዋል። የኛ የራሳችን የሆነ ቦታ ያስፈልጋቸዋል። መንፈሳዊ ቦታ፣ የሕክምና ተቋም ይኬዳል። ከሕክምና ተቋም አገግሞ ሲወጡ እረፍት ያስፈልጋቸዋል። ያንን እረፍት የሚያገኙበት ተቋም የራሳቸው የሆነ ተቋም ያስፈልጋቸዋል። ለዛ ነው ገዳሙ ያስፈልገው። ሲቀጥል ለገዳሙ ገንዘቡን ያዋጣ ነው እኛ ኦርቶዶክሶች ነን። እኛ ኦርቶዶክሶች የኢትዮጵያና የኤርትራ ኦርቶዶክሶች ነን። ገንዘቡን ያዋጣ ነው ወደን ፈቅደን ፈልገን ነው ያዋጣ ነው። የተወሰኑ ሙስሊም ወገኖቻችን ረድተውናል፣ እጃቸውን አስገብተዋል። ይህ ደግሞ ኢትዮጵያ ውስጥ እየተለመደ ነው። ባይዘወይ ሙስሊም በጸበል ያምናሉ፣ ሆሊ ዋረር ያምናሉ፣ ይጠመቃሉ። መጥተው የሚጠመቁት ኦርቶዶክስ ቤተክርስቲያን ባቋቋመችው የጸበል ቦታ ነው። ብዙዎቹም ተፈውሰዋል። ሃይማኖታቸውን ሳይቀይሩ በሆሊ ዋተር ተፈውሰው በጸበሉ ተፈውሰው ይሄዳሉ። እኔ ሰፈሬ መሐመድ የሚባል ሰው ነበረ፣ ባለሱቅ። ባለቤቱ ሙሽሪት ጉዳት ገጥሟት ከወሊድ ጋር በተያያዘ ምናምን የሚባል ወይ የሆነ በሽታ ብቻ ይዟት ይጥራት ነበር። ወይበላ ማርያም ካወቃችሁ ፈረንሳይ ከአሜሪካን ኤምባሲ ጀርባ ነው። ወይበላ ማርያም ጸበል፣ እዛ ትጸበል ነበር። እዛ ነው ሄዳለችው። የኔ ሰፈር ሰዎች ያውቃሉ፣ በደንብ ነው የሚያውቁት። ማለት እኛ ልጆች ሆነን የምናውቀው ነገር ነው። በጣም ታማ ነበረ። ሃይማኖቷን አልቀየረችም። ከኛ ሰፈር ቤታቸውን ሸጠው እስኪወጡ ድረስ ሙሽሪት ነች፣ ሙስሊም ነች። ነገር ግን ጸበል ትጠመቅ ነበር። ከዛም በኋላ የኔ ጸበል ትጠመቅ ነበረ። እዚህም ጸበል አለ፣ እዚህም ገዳም ጸበል አለ። ሙስሊሞች ሲያዋጡ ኦርቶዶክስ እንዲስፋፋ ምናምን አይደለም፣ መቻቻል ስላለን ነው። ኢትዮጵያ ውስጥ የኖርነው ስለምንቻቻል ነው፣ ስለምንደጋገፍ ነው። ሂዱ ወሎ፣ ሌላ ቦታ ሂዱ ወሎ እንዴት ብለው እንደሚኖሩ። ቤተክርስቲያን የሚያስገነባው ሙስሊም ነው። ታቦት ሲያልፍ አገልግሎት የሚያደርገው የሚያግዘው ሙስሊም ነው። ኦርቶዶክሱን በተመሳሳይ የኢድ ጊዜ እንዴት እንደሚጠራሩ እንዴት እንደሚደጋገፉ ሂዱና እዩ። እኔ በሰፈሬ በአካባቢ ማቃለኝ አገሩ ሜጃ ይቻለሁ። በዛ ደረጃ እንደዚህ የተሳሰረ ማህበረሰብ ነው ያለን። ህዝባችን እንደዛ ነው።
የሃይማኖት ተቋም ያስፈልጋል። መንፈሳዊ ነገር ያስፈልጋል። ከሱ ስለራቅን ነው በጣም ብዙ ነገር የተጠገን። ከሃይማኖት የሸሸን በሄድን ቁጥር ነው ስልጣኔ በሚባለው ነገር ውስጥ ስንወሸቅ ነው በጣም ብዙ ነገር እየመጣ አላስፈላጊ ነገር ውስጥ ትውልዱ እየገባ ያለው። ቢያደለን ተስፋፍቶ ሰዎች በደንብ በስርዓት ሃይማኖታቸውን ተከትለን ሃይማኖታችንን ብንረጋጋ ኖሮ አሁን የምናየው ምስቅልቅል ሀገራችን ላይ ባልመጣ፣ አሁን የምናየው ምስቅልቅል ዓለም ላይ ባልመጣ። እሸቱ መለሰ ገንዘብ እንደዚህ ያደረገው ዲቱ እሸቱ መለሰ ኪስ ውስጥ የገባ ገንዘብ የለም። እሸቱ መለሰ አስተባበረ እንጂ አንዲት ገንዘብ አልወሰደም። አንዲት ገንዘብ እስካሁን እናዋጣለን። እኛ እስካሁን እናዋጣለን። አሁንም በወር እናዋጣለን። ገዳሙ ሁሉ ጊዜ ስራ ላይ ነው። ሁሉ ጊዜ እየተሰራ ነው። አሁንም የሚሰራ ገና የሚሰራ ስራ አለ። አሁንም ስንሄድ እናዋጣለን ከእንደገና። በጣም ትልልቅ ፕሮጀክቶች ናቸው ያሉት ገዳሙ። የምትናገሩት ሰዎች አንዴ ወይ ሁለት ያዋጣችሁ ስላቆማችሁ የሚሆን ነገር አይደለም። በጣም ትልቅ ፕሮጀክት ነው ገዳሙ። ትልቅ ፕሮጀክት ነው። ሪሃቢሊቴሽን ሴንተር የማቋቋም ዓላማ አላቸው። ያንን ለማስፈጸም ቦታ አላቸው። ምን ያስፈልጋል? ግንባታ። ምን ያስፈልጋል? መሳሪያ። ምን ያስፈልጋል? የተማረ ሰው ኃይል። ምን ያስፈልጋል? ለዛ ተቋም የሚያስፈልገው በጀት፣ ገንዘብ ያስፈልጋል። ቀጣይነት ያለው መዋጮ ይጠበቅብናል። አይም ሬዲ ፎር ዳት። ምክንያቱም እኔ በሚቀጥለው ጊዜ ምን እንደምሆን አላውቅም። በሚቀጥለው ጊዜ ጓደኛዬ፣ ልጆቼ ምን እንደሚሆኑ አላውቅም። ቤተሰቤ ምን እንደሚሆን አላውቅም። እዚህ ሀገር ያለ ኖት ኦንሊ ካሊፎርኒያ የተሰራው በጣም ትልቅ አዲስ አበባን የሚያክል ቦታ ነው። ልንገራችሁ፣ በሄሊኮፕተር ነው የምታዩት። ራንች የነበረ በጣም ትልቅ የእርሻ ቦታ የነበረ ቦታ ነው። በአሜሪካን ሀገር እንደዛ የሚያክል ቦታ ማግኘት በነዛ ቺፕ በሆነ ፕራይስ መጀመሪያ እድል ነው። ሲቀጥል የፕሮጀክቱን ዓላማ መረዳት መቻል ያስፈልጋል። ዝም ብሎ መተቸት አይደለም። እሸቱን ማውረድ ከፈለጋችሁ በሌላ ቦታ ፈልጉት፣ በሌላ ነገር ፈልጉት። ቤተክርስቲያን ላይ በሰራው ነገር ግን አንዲት ስሙ የሚነሳበት ምክንያት የለም። አንዲት ገንዘብ ኪሱ አይገባም። የቤተክርስቲያኗን ገንዘብ አካውንት ነበር የሚያስቀምጠው። አሜሪካ እየዞረ ይዝናናል። አዎ ይዝናናል። እንዴ እሸቱ መለሰ እኮ አሁን ብራንድ እኮ ነው። ትልልቅ ስራዎችን የሚሰራ ብራንድ ነው እሸቱ መለሰ። ባይዘው ትልልቅ ማስታወቂያዎች እየሰራ ነው። የሚሰራ ሰው ማደናቀፍ ምን አይነት ሰይጣን እንዳለብን እኔ አላውቅም። ይሄ ሰይጣን ነው እንትን አይደለም። ሰይጣን ሁሉ ጊዜ ምቀኝነት፣ ፖለቲካችን በምቀኝነት የተሞላ ኑሯችን በምቀኝነት፣ ንግድ ውስጥ ብንገባ ምቀኝነት። አበበ ቆሎ ሲሸጥ ከጎኑ ሌላ ቆሎ የሚሸጥ ሱቅ መክፈት፣ አበበ ጫማ ሲሸጥ ከጎኑ ጫማ ቤት መክፈት፣ የተለየ ነገር የጫማ ገመድ እንኳን ለመስራት ምናምን አይፈልግም። የጫማ ቀለም ለማዘጋጀት እንኳን ነው ያንኑ ጫማውን እጅግ በጣም አሳፋሪ፣ እጅግ በጣም አሳዛኝ ነው። ለማንኛውም በገዳሙ ጉዳይ ጥያቄ ሀሳብ ካላችሁ ሰዎች አፕሪል 25
አዳራሹ ሁለት ትልልቅ አዳራሾች ናቸው፣ ይመረቃሉ። በዛው ችግር ካለባችሁ ጸበል አለ፣ ትጸበላላችሁ። ጥያቄ ካላችሁ ጥያቄያችሁን እዛው ጳጳሱ አሉ፣ ይመልሱላችኋል። በተረፈ ያልሆነ ነገር ይዞ መንገራገጥ አይጠቅምም። ይህንን ለማለት ነው የመጣሁት። አመሰግናለሁ።